ነገርኩ አይደለ የተረዳ ይመስልኝ እኮ ነው እኔ አይ እንዴት እንትን ልልሻለሁ ከዛ በኋላ ደግሞ ፍቅረኛ ለኔ ተዋለው ምናምን አልሽኝ ለኔ ብለሽ የአንድ አመት ምናምን ፍቅረኛሽን ያ ግን እኮ ላይክ አመት ምናምን ሳይሆን በማላችን ብዙ አለመግባባት አለ እና ያን ነገር ለመፍታት እየሞከረ ነው ግን አልቻለም አይጎዳም እሱ ምን ችግር አለ ከኔ በፊትም ነበር አሁንም ይኖራል ለምን ይቆጣ አሽሪ እንደማታይ ምን ማረጋገጫ አለ አይ ቲንክ በጣም ጥቅም ላይ ብቻ ነው ለምን ተውሃለው እንዴ ለምን ነው እሺ ቆይ አንድ ጥያቄ ይሄ መኪና የኔ ባይሆን ከኔ ጋር ተኛለሽ አትተኝም አንተ ጥርሰኮንክ ለምን ከንት ጋር አለ ያምር ይሄ አሁን መኪና የኔ አይደለም በቃ ስለዚህ ነገር ተው እንዴ እርሳ በቃ ይቅርታ አድርግልኝ በቃ እንዴ ምንድነው ነው ይቅርታ ምናምን ሳይሆን ግን ይሄ መኪና የኔ ባይሆን ምንድነው እንትን የምትይው ሁለተኛ ቀልድ እየቀለድክ ነው አይደለ ይሄ መኪና አይደለም የቀደሙ ቀልድ የኔ መኪና አይደለም እየቀለድክ ነው አይደለ አይደለም የኔ መኪና አይደለም ነው የኔ መኪና አይደለም ደስ ስላልሽኝ ምናምን ነው ያወራሁሽ ከውጭም አልመጣው ለምንድን ነው የምትቀልደው አንተ ልጅ ኦ ማይ ጋድ ለምን ትቀልዳለህ ያስጠላል እኮ እንደዚህ ቀልድ አይ ጥቅመኛ ሰው ስንጠቀም አይ ቲንክ ጥቅመኛ ሰው ነሽ በጣም ለምንድን ነው ያልከኝ ያለው እኔ እንደዛ አይነት ሰው አይደለሁም እንዴ የምር ጥቅመኛ ነሽ ጥቅመኛ ባትሆኚ ኖሮ እዛ ጋር እንደዛ እንትን አትይም ነበር እንደዛ አይነት ትሪትመንት አሁን ድጋሚ ያን ወሬ ያነሳው ነው ያለው ለምን ጊዜያችን እናቃጥላለን እንዴ እንውጣና በቃ ትሽልና ፍቅረኛሽ ሳይደብረውም አሁን ከኔ ጋር በይው አይ እናሱ በቃ ይሄው ጨርሰናል በቃ ሲጀመር እስከዚህ ሰዓት ተጠብቀው ነው ከኔ ጋር ተኛለሽ ወይ ለምን ማለት ነው ከኔ ጋር ታድሪያለሽ እናዳለን በቃ ክለብ እንወጣለን እንዝናናለን ኦኬ በጣም ብዙ ጊዜ እንትን ታያለሽ ከማታውቂ ሰው ጋር ብዙ ጊዜ እንደዚህ ታደርጊያለሽ ለምን እንደዛ ማደርገው እና እንዴት ነው ከሌላው እንዴት ተለየው ተለይታ አይደለም እንዴ ተባበሪኝ አልከኝ በቃ መዝናናት ፈልጋለሁ አብረን እንድንዝናና ነው ሰው ከኔ ጋር ተወጫለሽ ያ እንዝናና መውጣት ስለሽ ላይክ መቼም አሁን ወጣን ወደ ቤት ምናምን ነገር አትገቢም ያ ክለብ መውጣት ማማን አይደል እንዴ እንውጣና እናያለን በቃ ፍቅረኛሽን ትታያለሽ ለኔ ብለሽ አንተ ቢዬ አይደለም ተው ኦልሬዲ ተጣልተናል ያው ስቲል ነው አንተ ጋር ያወራው ምናምን አልመጣም እኮ እየጠበቅኩት ነበር እስካሁን ምን ነው አይ ከበደኝ ምን አይነት ቀደም እንደዛ ያደረግሽው ነገር ነበረ ከዛ ደግሞ አሁን ደግሞ ፍቅረኛሽን ትተሽ ከኔ ጋር ሁሉ እስከ መውጣት ድረስ ምን ያልሻለሽ እንዝናናለን አልኩህ እኮ ምን ነው ዲ በቃ አርሳው ይቅርታ አልኩህ አይደል ለምን ይቅርታ ታደርግልኝ ነው ይሄ ይቅርታ ምናምን ሳይሆን ወይዘሮ ይጥም ያምራል አመሰግናለሁ ይጥም አድርጌ ከዚህ እንትልትይ ግን ያምር ግን ስናወራ አይ ቲንክ ጥቅመኛ ሰው ነሽ መኪና ስላየሽ ምናምን ነገር ነው ጓደኛሽ ለምን ነው ስለ ጥቅም ደጋግመህ የምታወራው እንዴ ለምን ነው ስለ ጥቅም ደጋግመህ የምታወራው እንደዛ አይነት ሰው አይደለም አልኩ አይደል እንዴ ፍቅረኛሽን ለብር ብለሽ ታውሽ ላይክ እንደዛ አይነት ነገሮችን ስታይ ምናምን ነገር ብዙ ነገሮችን እንትናልሽ አይ ቲንክ በጣም ጥቅመኛ ሰው ነሽ አንቺ አስበ አይደለም እንዴ ምን ሆነ ነው እንደዛ አስበ አይደለም እውነት በቃ እንጣና ቺል እናርግ ምን ሆነ ነው ፍቅረኛሽስ ፍቅረኛ ያለሽ በጣም ጥቅመኛ ሰው ነሽ